ነጥነትዮ የምንወደው እኛም ከልብ ጥበቡ ቀስ ያስጨብጠን ነጥዮ። ሰላም ሰላም፣ እንዴት ናችሁ ልጆች? ሰላም ናችሁ ልጆች? ዛሬ በኪኪና ድመቷ ይዤላችሁ የመጣሁት ታሪክ ሽሽት ይሰኛል። ከዚህ በፊት ጥቁሯ የኪኪ ድመት ጠፍታ እንደነበረ ታስታውሳላችሁ አይደል? የጠፋችበትን ምክንያት በተደጋጋሚ ሲነገራት ምክር አልሰማ በማለቷ ነው። ዛሬ ያቺ ድመት ምን ሆና ይሆን? እንዴትስ እየኖረች ይሆን የሚለውን ታሪክ እናያለን። ሚያው ሚያው በይ የኪኪ ድመት ሚያው ሚያው በይ ሚያው ሚያው። ያቺ የጠፋችው የኪኪ ድመት በጣም ተጎሳቅላ ተርባ ከስታ ምግብ እየፈለገች ቆሻሻ ወደሚጣልበት አካባቢ ላይ ትዘዋወራለች። በዚህ መሃል ላይ ምግብ እየፈለገች ባለችበት ወቅት ላይ ሌሎች ድመቶች መጥተው እዚህ ምን ታደርጊያለሽ? ይህ የኛ ቦታ ነው። እዚህ የሚገኘው ምግብ ሁሉ የኛ ነው። ከዚህ መብላት አትችይም አሏት። ያቺ የጠፋችው የኪኪ ድመትም እርቦኛል፣ ጠምቶኛል፣ በጣም እርቦኛል አለቻቸው። ከየት ነው የመጣሽው? እዚህ ምን ልታረጊ መጣሽ? አሏት። የጠፋችው የኪኪ ድመትም ከሩቅ ቦታ ነው የመጣሁት፣ ብዙ ተጉዤ ነው የመጣሁት፣ ያሳደጊዎቼ ምክር አልሰማም ብዬ ጠፋሁኝ። ከዛም ራበኝ፣ ጠማኝ፣ የሚመክሩኝም ብሰማ ኑሮ እንደዚህ ባልተራብ፣ እንደዚህ ባልተጠማው፣ እንደዚህ ባልከሳው ነበር አለቻቸው። እነዛም ድመቶች እንኳን ላንቺ የምንሰጥሽ ይቅርና ለራሳችንም የሚበቃን የለም፣ ሂጂ ከዚህ አሏት። ያቺ የጠፋችው የኪኪ ድመትም አንገቷን አቀርቅራ መሄድ ጀመረች። ከዛም በየመንገዱ ምግብ እየፈለገች ስትሄድ በጣም ደክሟት ስለነበረ አንድ ቦታ ላይ አረፋለች። ሚያው ሚያው በይ የኪኪ ድመት ሚያው ሚያው በይ ሚያው ሚያው። ከዛም ተኝታ ምን ማሰብ ጀመረች? ወደ ቤቴ ለምን አልመለስም? ወደ ኪኪ ጋር ለምን አልመለስም? ይህኔ እኮ ኪኪ እየፈለገችኝ ይሆናል አለች። ከዛም የግቢዋን ከተኛችበት ተነስታ ወደ ቤት ለመመለስ መንገድ ጀመረች። ስትጓዝ አንድ ቆሻሻ የሚጣልበት በርሜል አገኘች። እዛ ውስጥ ገብታ ምግብ መፈለግ ጀመረች። ትንሽ አገኘች፣ ነገር ግን አላጠገባትም። ከዛ ውስጥ ወጣ የቆሻሻ በርሜሉ ክዳን ላይ ተቀመጠች። ከዛም ኪኪን በጣም ናፈቀቻት። እኔ ነኝ ጥፋተኛ፣ ኪኪ እኮ ትዕዛዜን ስሚ፣ ምክሬን ስሚ ብላ በተደጋጋሚ ነግራኝ ነበረ አለች። ከዛም አሁንም ወደ ኪኪ ለመመለስ ጉዞዋን ቀጠለች። እጅግ ደክሟታል፣ እጅግ ርቧታል፣ እጅግም ከስታለች። ምክንያቱም ምግብ ከበላች ብዙ ጊዜ ሆኗታል። ስትሄድ እነ ኪኪ ሰፈር ደረሰች። ከዛም አሁን ጠፍቼ ስለመጣው ኪኪ ምን ትለኝ ይሆን? ታዝንብኛለች መቼም ኪኪ ብቻዋን ናት አይደል? እንደኔ የሚያጫውታት የለም። ከኔ ጋር ባለች ጊዜ እኔ ያጫውታት ነበረ። አሁን ግን ኪኪን ማን ያጫውታት ይሆን? ይሄኔ በእኔ መጥፋት በጣም አዝናለች በማለት ወደ ኪኪ ቤት መሄድ ጀመረች። ከዛም እነ ኪኪ ቤት ከመግባቷ በፊት ፈራ ተባያለች። በመስኮት ወደ ኪኪ መኝታ ቤት ማየትን ፈለገች። ከዛም በመስኮት በኩል ስታይ ኪኪ ከአዲሷ ድመት ጋር አልጋ ላይ ሆና ስትጫወት መጽሐፍ ስታነብ አየቻት። ኪኪ ደስተኛ ሆና አየቻት።
ሌላ ድመት አቅፋ ስታይ የጠፋችው የኪኪ ድመት እጅጉን አዘነች። ኪኪ እኔም በሌላ ድመት ለወጠች? ረስታኛለች ማለት ነው? ከዚህ በኋላ አትወደኝም አትፈልገኝም ማለት ነው? እሷ ከሌላ ድመት ጋር እየተጫወተች እየተደሰተች ለአዲሷ ድመት ደግሞ መጽሐፍ እያነበበችላት እኔን ረሳችኝ አይደል አለችና አሰበች። ትንሽ ቆየት ብላ ስለዚህ ኪኪ ጠልታኛለች፣ ብታየኝም አትወደኝም አትፈልገኝም፣ ከዚህ በኋላማ ተመልሼ እዚህ ቤት አልመጣም አለችና አዝና እየሮጠች ወደ መጣችበት መመለስ ጀመረች። በዚህ መሃል ኪኪ አዲሷን ድመት አቅፋ ስትወጣ ያቺ ጠፋችበትን ድመት አየቻት። ድመቴ 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 ነይ 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 አትጪ፣ ድመቴ መጣች ድመቴ ስትል ድመት ግን እየሮጠች መሄድ ጀመረች። ኪኪን ሸሸቻት። ወደ ጫካው ስለገባችባት ልታገኛት አልቻለችም። አዘነች፣ ተከዘች። ኪኪ እንዳዘነች እንደተከዘች እቤቷ ገብታ ፍዝዝ ብላ ቆመች። አዲሷ ድመትም የኪኪን ማዘን አይታ አይኗን ታያታለች። ከዛም ኪኪ አዲሷን ድመት እቅፍ አደረጋቻትና ውርዬ የኔ ድመት አንድ ነገር ልነግርሽ እፈልጋለሁ። አንቺን ስላገኘው በአንቺ ደስተኛ ስለሆንኩ አይታ ነው ያችኛዋ ድመት ሸሽታኝ ሄደችው። አንቺን ወደድኩሽ ማለት አንቺን አቀፍኩሽ ማለት ከአንቺ ጋር ደስተኛ ሆንኩ ማለት ከዛች ድመት ጋር ደስተኛ አልሆንም ማለት አይደለም። አንቺ ወደድኩሽ ማለት ያችኛዋን ድመት ጠላሁ ማለት አይደለም። አየሽ፣ አንዳችን ጎበዝ ስንባል ሌሎቻችን ሰነፍ እየተባልን ይመስለናል። እኔ ግን የጠፋችብኝንም ድመት ቢሆን እወዳለሁ። አየሽ፣ አንቺን ወደድኩ ማለት እሷን ጠላሁ ማለት አይደለም። እና እባክሽን ሁልጊዜ ከኔ አትራቂ። ያችኛዋንም ድመት እንፈልጋታለን፣ እስክናገኛት ድረስ እንፈልጋታለን። ከአንቺ ጋርም ጥሩ ጓደኛ ትሆናላችሁ አለችና ኪኪ ድመቷን እንዳቀፈች ወደ መኝታ ቤቷ ገባች። ሚያው ሚያው በይ የኪኪ ድመት ሚያው ሚያው በይ ሚያው ሚያው። እናም ልጆች ከዛሬ ትምህርታችን የምንማረው እናንተም እቤታችሁ ወንድሞቻችሁ እህቶቻችሁ ጎበዝ ሲባሉ እናንተ ሰነፍ ናችሁ ማለት አይደለም። ወላጆቻችሁ ወንድሞቻችሁ ወይም እህቶቻችሁን እሱን ወደዋለሁ እሷን ወዳታለሁ አሉ ማለት እናንተን ይጠሏችኋል ማለት አይደለም። ጥቁሯ ድመት አሁን ላይ የሰራችው ትልቁ ስህተት ደግሞ ይሄ ነው። ውድ የነጥብ ቲዩብ ተከታታይ ልጆች በዛሬ ታሪካችን የምንማረው ይህንን ነው። በሉ በሌላ ጊዜ በሌላ ታሪክ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ነጥብ ቲዩብ የምንወደው እኛም ከልብ ጥበቡ ቀስ ያስጨብጠን ነጥብ